ያደርግ ነበር አይደል? የሰፋው ለራሱ ሲጠቀም ነበር። የሰፋ አንተ ትደልባለህ፣ ትቀልባለህ፣ ታዘጋጃለህ፣ ራሱ ወስዶ ለኔ ነው ብሎ ሻርታ ምን ሰው እግዚአብሔርን ሹመትን ትቶ ሰው ወደ ጣዖት ስለ አመፃ ስለ ክፋት ዞር ስል እግዚአብሔር አመፀኛ ገዦችን ያመጣል። አሁን ግን የሚሰብከው ቃል ክፍል መሳፍንት ምዕራፍ 11 ላይ ነው። ጋላዳውያን ዮፍታሔ የሚባል አንድ የኪዳን ሰው ይሄ ሰው ላምብና ሊቀጥለው ጋላዳውያን ዮፍታሔ ጽኑ ኃያል ሰው የገለሞታ ሴት ልጅ ነበር ይላል። ጋላድ ዮፍታሔን ወለደ። የጋላድ ሚስት ልጅ ወንዶች የጋላድ ሚስት ወንዶች ልጆች ወለደችለት። ልጆቿን ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብሎ አሳደዱ። ዮፍታሔ ከወንድሞቹ ፊት ሸሽቶ በጡብ ምድር ተቀመጠ። ምናምንቴ ሰዎችን ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ልጆች ጋር ይዋጉ ነበር። የአሞን ልጆችን ከእስራኤል ልጆች ጋር በተዋጉ ጊዜ የጋላድ ሽማግሌዎችን ዮፍታሔን ከጡብ ምድር ለማምጣት ሄዱናል። ዮፍታሔና ከአሞን ልጆች ጋርም እንዋጋ አለቃችን ሁን አሉ። ዮፍታሔ የጋላድን ሽማግሌዎችን የጠላችሁን ከአባቴ ቤትን ያሳደዳችሁ እናንተ አይደላችሁ ምንም? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የጋላድ ሰዎችም ወይም የጋላድ ሽማግሌዎችም ዮፍታሔ ከእኛ ጋር እንድትወጣ ከአሞን ልጆች ጋርም እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በጋላድ ሰዎች ሁሉ ላይ አለቃችን ትሆናለህ። አሜን ይሁን። አሜን። ለዚህ ይሰጣው ያሳደዱ ይሾማሉ። አሜን 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 አሜን። ምን ያደረጉ ይሾማሉ? ያሳደዱኝ፣ ያስጨነቁ፣ አትጠቅምም ያለው አንተ ተራ ሰው ነው ያለው። በአንተ እግዚአብሔር ይሰራል፣ በአንተ እግዚአብሔር ይናገራል፣ በአንተ ምድር ትቀጥላለች፣ በአንተ መሪነት ሕዝብ ይለወጣል ያሉ ጠላቶች ማካታ አሜን የሚያስጨንቁ መልሶ ይሾማሉ። አሜን አሜን በል በጌታ አሜን። እስቲ ይሾሙኛል በል እስቲ ይሾሙኛል፣ ይጠሩኛል በል እስቲ ይጠሩኛል፣ ይፈልጉኛል በል እስቲ ይፈልጉኛል። ዮፍታሔ አዲሱ መደበኛ ትርጉም ላይ ይህን ቃል ስናነባው ዮፍታሔ አደገኛ ጦረኛ ነበር ይልና የገለሞታ ሴት ልጅ ነው ይላል። እናትየዋ ገለሞታ ናት። በሌላ እናት የተወለዱ የጋላድ ልጆች የእኛ ዘራችን ብሔራችን አወላለዳችን ንጹህ ነን። ሻንተ እናት ምናምንቴ ናት። በዚህ ምክንያት በአባታችን ቤት ላንተ ርስት የለም ብሎ አባረሩ። ይህ ሰው ባስጨነቁ ጊዜ ስፍራው ለቅቆልን፣ ባስጨነቁ ጊዜ፣ ባናወጡ ጊዜ፣ በተነሱበት ጊዜ አባቱ ተወልዷል፣ ርስት ግን የለም ተብሎ በእናት ልዩ ሴት ቢሆንም በአባቱ ተወልዷል፣ ተነካክቷል። ርስት ይገባል አይገባው? ይገባል። የሚገባችሁን የተከለከላችሁ ሰዎች ዛሬ ፍቃድ ይሰጣችኋል። አሜን። ታው ግን አሜን አሜን። አዲስ አበባ ታው ግን አሜን አሜን። የሚገባችሁን የተከለከላችሁ ርስት ያጣችሁ፣ ምንጭ ያጣችሁ፣ ስፍራ ያጣችሁ፣ መቀመጫ ያጣችሁ፣ በረከት ያጣችሁ፣ ያሳደዳችሁ የኮቴያቸውን ኮቴ እየተከተሉ ይመጣል። አሜን። ጥላችሁን እየፈለጉ ይመጣል። አሜን። መንገዳችሁን እየፈለጉ ይመጣል። ጠላቴ ሆይ ስማ በሉ እስቲ፣ ጠላቴ ሆይ ስማ፣ እግዚአብሔር በሉ እስቲ፣ እግዚአብሔር ስለኔ ተዋግቶልኝ ስፍራዬን ያስለቅቃል። ስፍራዬን ያስለቅቃል። በአንድ መንደር፣ በአንድ ስፍራ፣ በአንድ አካባቢ የተናቀ ሰው በከተማ ላይ ይሾማል። አሜን። በጌታ አሜን በሉ። አሜን። እስቲ በከተማ ላይ በሉ እስቲ፣ በከተማ ላይ እኔን እግዚአብሔር ገዢ ያደርጋል፣ ገዢ ያደርገኛል። ዮፍታሔን ያስጨነቁት የአንድ መንደር ሰዎች አይደሉ? ከመንደር አንድ ቤተሰቦች ናቸው አይደል? አንድ ሁለት ሶስት አራት አምስት ቢሆን አምስቱ ቤተሰብ መካከል እዚህ አካባቢ ቢሆን በዚህ አካባቢ ያሉ ሰዎች ናቸው መስማት ያለባቸው ሐሳቡን ማለት ነው። ይሄ ልጅ ጋር ጸብ አለው በልዩ ሴት ነው ብሎ አካባቢ ሰዎች አትወርስም ብሎ ያስቸግረዋል። ይሄን ሰው እናስተረቀብ ብሎ የአካባቢ የመንደር ሰዎች ናቸው ሽምግልና የሚሰሩ።
የሚመጡ የሚያስታርቁ ጆብታዬ ከአንድ ቤተሰብ ከአንድ አባት በሌላ እናት ስለተወለደ ብቻ ከዛ ቤተሰብ ነው የተባረረው። እግዚአብሔር ጆብታዬ ከተማውን ለቆ ከሄደ በኋላ ስለ ጆብታዬ ከተማው ነው የደበደበው። ክዳን አለኝ በልስቲ አሁን ክዳን አለኝ። ምን አለ? ክዳን አለኝ። ስልጣን አይጠብቅም። ስልጣኑን እንድንመራና እንድንቆጣጠር የሚያደርግ በስልጣኑ ውስጥ ያለው ኮቨነንት ወይንም ክዳን ነው የሚመራው። እግዚአብሔር የጋራንን ከተማ እንዲጠብቅና እስራኤል ላይ ሐረቃና ገዢ ሆኖ እንዲቀጥል የፈለገው ፎክስና ካሜራው ያለፈው በጆብታዬ ነው። የአባትና የእናት ልጆች ግን ጆብታዬን እንደ ተራ ቆጠሩ፣ እንደ ደካማ ቆጠሩ፣ እንደማይጠቅም ቆጠሩ፣ እንደማይሄድ ቆጠሩ። እግዚአብሔር ግን በአንድ ቤት የተተቸ ሰው የከተማ ሽማግሌዎች እስከሚመጣ ድረስ ስለ ጆብታዬ አንድ ከተማ ደበደበው። እግዚአብሔር አሜን። እዚህ ጋር ቃሉን ማንበብ አለባችሁ። ከዚያም ወራት በኋላ ይላል ቁጥር 4 ላይ ነብረው። ከዚያም ወራት በኋላ የአሞን ልጆችን ከእስራኤል ልጆች ጋር ይዋጉ ነበር። ጆብታዬ ከአንድ ቤት ነው አይደል የወጣው። እግዚአብሔር ደግሞ ስለ ጆብታዬ የአሞን ከተማ ሰዎችን አንስቶ ከተማውን ነው የሚደበድበው። አሜን አሜን። እግዚአብሔር ምስክር የእግዚአብሔር ውጊያ ሲነሳ ያለው አሜን። እያለቀሳችሁ የተጨነቃችሁ ፍርድ ተቃሞ ተጨንቃችሁ የቆያችሁ ሰዎች እናንተ ሳትጠብቁ ስለ እናንተ እግዚአብሔር ይዋጋል። አሜን። ስለ እናንተ እግዚአብሔር ከተማውን ይቀሰቅሳል። አሜን። ውሃውን፣ እንጨቱን፣ አየሩን ይቀሰቅሳል። አሜን። ዳመናው፣ ንፋሱን ይቀሰቅሳል። አሜን። ጆብታዬ እኮ ከአንድ ሰፈር ነው የወጣው። ከአንድ ሰፈር ከአንድ መንደር ከአንድ መንደር ከአንድ ቤት ነው የወጣው። እግዚአብሔር ደግሞ ስለ ጆብታዬ ከተማውን እያነቃነቀ ነው። እንደዚህ ነው ብለው ቁጥር 7 ላይ ጆብታዬ የጋላ ሽማግሌዎችን የጠላችሁ እኛ ከአባት ቤት ያሳደዳችሁ እናንተ አይደላችሁም? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላችሁ። የመጡት አንድ ቤተሰብ ናቸው። የከተማ ሽማግሌዎች ናቸው። የከተማ ሽማግሌዎች ናቸው። የተጨነቀው ከአንድ ቤት ወጥቶ ነው። የገዛ ወንድሞች ናቸው ያስጨነቁ። የገዛ ወንድሞች ናቸው። የአባታችን ቤት ላንተ ርስት የለም ያሉት የገዛ ወንድሞች ናቸው። ያሳደዱት የገዛ ወንድሞች ናቸው። እግዚአብሔር ደግሞ በአንድ ወንደር በአንድ ቤት የተናቀው ሰው በከተማው ላይ ለመሾም ከተማውን ያነቃንቃል። አሜን። አረ በጌታ አሜን በል። በኔ ይሁን አሜን በል። ስትወጡ ምሳ ጋብዛቸው እግዚአብሔር ምንም ችግር የለም። እዚህ እግዚአብሔር ብሎ እስቲ እግዚአብሔር ስለኔ ብሎ እስቲ ስለኔ ከተማውን አይችልም ብሎ ያንቀሳቅሳል ብሎ ያንቀሳቅሳል። ዝግበር ይዛችሁ የምትዞሩ ከተማው አይችል ስለ እናንተ ይንቀሳቀሳል። አሜን። ዳመናው በእናንተ ጉዳይ ላይ ይጨነቃል። አሜን። ያጨነቁት አንድ ቤተሰቡ ናቸው። እግዚአብሔር ደግሞ የአሞን አንድ ከተማ አስነስቶ የማይችሉትን ጦርነት ቀስቅሶ ስለ ጆብታዬ ጡ ምድር ተቀምጧል። እግዚአብሔር ደግሞ ለቆ የሄደበት ከተማ ያስጨንቋል፣ ያስለቅሷል፣ ዋጋ ያስከፍሏል። ጆብታዬ የጦር ኃይል የሚችል ሰው ነው። የእግዚአብሔር ኪዳን የተቀመጠ ሰው ነው። የውጊያ ሲስተም የሚያውቀው ሰው ያው ነገራችሁ። በቃኤልና በአቤል መካከል በወንድሞች መካከል ጻቤት ተጀመረ። በዮሴፍና በ11 መካከል በወንድሞች መካከል ጻቤት ተጀመረ። ሰው ነገራችሁ። በቤተሰብና በዘር በከተማ በመንደር የተተቻችሁ ስፍራ ያጣችሁ የእግዚአብሔር ቃል እንደዚህ ይላችኋል። በከተማው ይሾማችኋል። አሜን። አየሩ ዳመና ላይ ይሾማችኋል። አሜን። ልክን የሚያድቅ የተመታ ይሄ ስፍራ ላይ አብሮ ተምሯል፣ አብሮ ወጥቶ አብሮ ገብቷል። አንተ እኮ ዛሬ ይሄን ከተማ ይሄን የተወለድክበት የጠጣ ውሃ ያራገ ያልተራመድክበት መንደር ይሄ አይደለም እንደ ለዚህ ስፍራ አትበቃም የሚል ጠላት ከዳንቃችሁ ተመታሪ። አሜን። እግዚአብሔር ይችላል። እግዚአብሔር ይችላል። አሜን ይሁን። አሜን። እኔ እግዚአብሔር ይችላል። ጌታ እግዚአብሔር ይችላል። በአንድ መንደር አልቅሳችሁ ልትወጡ ይችላል። በአንድ
ስፍራ ተዋርዳችሁ ትችላላችሁ። ክብራችሁ ግን በከተማ ይታወቃል። አሜን። ክብራችሁ በከተማ ይታወቃል። በአጭሩ በሚዲያ ላይ ይታወቃል። የመጨረሻ እግዚአብሔር ከተማውን ስለ ዮብታሔ መታ። የመጨረሻ ጀጋና ሽማግሌዎች ዮብታሔ ከእኛ ጋር እንድትወጣ